ቤቱን ይስጥልን የተቸገረ የሚያበድር የተጣላ የሚያስታርቅ አለይታ ሽማግሌ ያሳጣ ድሃ ተበደለ ፍርድ ተጓደለ የሚል አስተዳዳሪ ይስጠን በአክብሮት በምሕረት ቁጣውን በትዕግስት ይመልስልን አገሩን አማን ገበያውን ጥጋብ ያድርግልን እናንተ ከዚህ ጋር አስተዋውቃኛለች በጣም ይወዳል እናንተ የመሰለ አያመት ብላን የቤት ስታወራ ያላው ዛሬ ስለዚህ በመተዋወቄ ደስ ይለኛል እንኳን አወቋችሁ ደስ ይለኛል ማለት ነው እኔ ማስተላለፍ የሚፈልገው በ2016 እናቶች አልችልም እንዳሉ ይቻላል መለወጥ ይቻላል መስራት ይቻላል ሁሉ ጊዜ የሰው እጅ ከምንጠብቅ ባለ እጃችን ላይ ባለ ነገር እየተንቀሳቀስ እየሰራ ለሌሎችም እንዲረዱ ማድረግ እንችላለን ሽቤለኛ ምሳሌ ነው ለሽቤና ታው ምሳሌ ሆነና ሸርታ ትናንትና ደግሞ አንድ ባዛር እጅ ነበረ ባዛር ውስጥ ብዙ እቃዎች ናቸው ብዙ ሁሉም ከፋብሪካ ያወጣሉ አንድ ጀግናና ብቻ ነው የማሰሻ እንትን ተለማምዳ ጸንትና አስባችሁ ታውቃላችሁ ከቤት እየቀደለ ነው እየቀደለ ነው የምንሰራው እሷ ግን ያን ተፈላስፋ ሰርታ በ50 ብር ስትሸጣኝ እና ትልቅ ሴት ናት ተወጣሳ ያው ሁሉ የግብጽ ሽማግሌ ማለት ነው ገርማኝ ማለት ነው አጋብዬ ጠየቅኩ እንዴት ልታስብ ይቻላል እንዴት ልታረግ ይቻላል ስላት ያልተጨበጨበላቸው ያልተዘመረልን ኢንጂነሮችና ዶክተሮች ህዝቡ ያላየለ ስለዚህ እኛ እናቶች እንሰራለን ካል አጠገባችን ካለ ነው ከትንሹ ነገር ተነስተን መለወጥ ይቻላል ለምሳሌ ከአይላም አበባ ሰርተን መለወጥ ይቻላል ማለት ነው ካለ የሸሸፈ አይላንድ አበባ አስመስለው መሸጥ ይቻላል የሰው ልጅ አንጠብቅ እኛ ለኛ የምን እኛ 6 እናቶች አለ 10 እናቶች አለ በየወሩ አቶ እናስቀምጣለን እኛ እናት ዳይፐር ገዛለን ማለት ከሆነ ዳይፐር እንገዛላታለን እንዲሁም ከኛ መሃል ደግሞ አዝቤዛ የሚያስቸግራት እናት ካለች አዝቤዛ እናረግላታለን ማለት ነው ለምን ራሳችን ሁሌ ይውጭ አንጠብቅ ሁሌ እርዳታ እንዲፈልግ ሁላችንም ድርጅቱን መርዳት አለብን ለምሳሌ እዚህ ያልካችኋል አይደል አንድ ሳምንት መጣችሁ ልብሳችሁ ልታጥቡ አንድ ሳምንት መጣችሁ ጋላችሁ ለእንዶቹ ልታጥቡ ይሄ እርዳታ ነው የግድ ብር መስጠት ብቻ አይደለም ሐሳብ መስጠት ራሱ ብር ነውና እኔ ብር ከመሰጡኝ ሐሳብ ሰጡኝ ደስ ይላል እኔ በምችለው አቀም በጣም እንትን ያለው ትንሽ የሚሉባለች ግን ቅን ልቦች አሉ ኢትዮጵያኖች በጣም ትንሽ ሆኖ ሚሊዮን ነው ለይባክ ማቆየት ለይባክ ብዙ ነገር ያደረጉት ይባክ እንደ ድርጅት ነው ማለት እንደ ግለሰብ ሳይሆን እንደ ድርጅት ነው ሁሉም ነገር ነው የሚሆነው በምችለው አቀም ደግሞ መጥቼ አስተዋውቃለሁ እና ጋሽ ታቤን አመስግኑልኝ ዋና መሰንፈስን ትንሽ በታን በልብለዋልና እነሱ ወደ መድረካው